በቅርቡ የተመሰረተው የሲዳማ ብሔራዊ ክልል በዛሬው ዕለት ከ1100 በላይ የልዩ ኃይል ፖሊስ አባላትን አስመርቋል። ሲዳማ እንደ ክልል መደራጀቱን ተከትሎ በደቡብ ክልል ስር የነበሩ አባላትን በማሰባሰብ የክልሉ ልዩ ኃይል አባላት እንዲሆኑ መደረጉም ተጠቁሟል። ለፖሊስ አባላቱ ከአንድ ወር በላይ ስልጠና የተሰጠ ሲሆን ለቀጣይ ተልዕኮዎችም ዝግጁ መሆናቸውን ርዕሰ መስተዳድሩ አቶ ደስታ ሌዳሞ ተናግረዋል። በክልሉ የሚገኙ ሁሉንም ብሔሮች፣ ብሔረሰቦችና ሕዝቦች በገለልተኝነት ማገልገል ደግሞ ዋነኛ የፖሊስ አባላቱ ተልዕኮ ነው። አቶ አለማየሁ ጢሞቴዎስ የክልሉ ሰላምና ጸጥታ ቢሮ ኃላፊ ናቸው። እርሳቸው እንደሚሉት የሲዳማ ክልል ከአጎራባች ክልሎች ጋር በጸጥታ ጉዳይ በትብብር እየሰራ ነው። አዲስ የተመረቁ የልዩ ኃይል አባላትም ይህንኑ ተግባር አጠናክሮ ከማስቀጠል አንጻር ሚናቸው የጎላ ነው ይላሉ። ለምረቃ የበቁ የሲዳማ ልዩ ኃይል ፖሊስ አባላትም የተሰጣቸውን ተልዕኮ በአግባቡ ለመወጣት ዝግጁ መሆናቸውን ተናግረዋል።